ይህ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ በቀላሉ ከቤታችሁ ሆናችሁ በቀን ከ1000 እስከ 2000 ብር በቀላሉ መስራት የምትችሉበትን ፕላትፎርም በዚህ ቪዲዮ አሳያችኋለሁ። እኔ ይሄንን ብቻ አልኳችሁ እንጂ ከዚህም በላይ በደንብ መስራት የምትችሉበት ፕላትፎርም ነው። ውስጥ ያሉ ስራዎች ደግሞ የተለያዩ ቪዲዮዎችን እያያችሁ እንዲሁም ደግሞ የተለያዩ ሲምፕል የሆኑ ታስኮችን እየሰራችሁ በቀላሉ ገንዘብ መስራት የምትችሉበት ፕላትፎርም ነው። ሶ የሰራችሁትንም ገንዘብ ደግሞ በቀላሉ በባይናንስ አካውንታችሁ መቀበል ትችላላችሁ። ዩቲዩብ ደግሞ አልጎሪዝሙ እንዲረዳው ይኛው ቪዲዮ ሁላችሁም ላይክ ያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ፣ አፕሊኬሽኑን ሊንክ ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናሌ ይወስዳችኋል። ቴሌግራም ቻናሌ ላይ አፕሊኬሽኑን ማግኘት ትችላላችሁ፣ ወይም ደግሞ በእኛ ዌብሳይት ላይ ማግኘት ትችላላችሁ። www.creatorgashow.com ብላችሁ ጎግል ላይ ሰርች በማድረግ የኛ ዌብሳይት በቀላሉ ማግኘት ትችላላችሁ። እዛ ላይ በተጨማሪ የተለያዩ ኦንላይን ስራዎች ስላሉ እዛ ላይ መሳተፍ ትችላላችሁ ማለት ነው። ሶ አፕሊኬሽኑ ላይ ስገቡ እንደዛ አይነት ኢንተርፌስ ያመጣላችኋል። ከዛ በኋላ እዚህ ጋር ኔክስት ትሉታላችሁ። ሶ እንደዛ አድርጎ ካመጣላችሁ በኋላ እዚህ ጋር ኮንቲኒው ዊዝ ጉግል የሚል አለ። በጉግል አካውንታችሁ ሳይን አፕ ታደርጋላችሁ። ስለዚህ ጉግል አካውንቴን ነካና እዚህ ጋር አግሪ ይለዋለሁ። ከዛ ስልካችሁ ላይ ያለውን ኢሜል ያስመርጣችኋል። እናንተ የፈለጋችሁትን ኢሜል ትመርጣላችሁ። ሶ እኔ የምትጠቀሙትን ኢሜል አስገቡ እዚህ ጋር። ሶ ከከፈተላችሁ በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር እንደምትመለከቱት አፕሊኬሽኑን ዳውንሎድ ስላደረጋችሁ ብቻ 400 ፖይንት ይሰጣችኋል፣ ፍሪ ማለት ነው። ሶ ያሉትን ስራዎች አንድ ባንድ አሳያችኋለሁ። ሶ እዚህ ጋር ወደ ታች ስክሮል ስታደርጉት እዚህ ጋር የተለያዩ ስራዎች አሉ። እነዚህን አንድ ባንድ ላሳያችሁ። መጀመሪያ ላይ እዚህ ጋር አፕሊኬሽኖች አሉ። ቅድም እንዳልኳችሁ የተለያዩ ጌሞች አሉበት፣ ታስኮች ማለት ነው። እነሱም ጌሞች ሌቭል አፕ ስታደርጉ ለእናንተ ፖይንት ይሰጣችኋል ማለት ነው። እዚህ ጋር በጣም ብዙ ስራዎች አሉ። እዚህ ጋር በደንብ መስራት ትችላላችሁ። ሁለተኛው ደግሞ እዚህ ጋር ሰርቪስ ታስክ የሚል አለ። የተለያዩ ጥያቄዎችን እየመለሳችሁ በቀላሉ እዚህ ጋር ፖይንቶችን መሰብሰብ ትችላላችሁ ማለት ነው። የፖይንቶቹ ዋጋ ምን ያህል እንደሆነ አሳያችኋለሁ። ሶ ሌላኛው ደግሞ እዚች ጋር ቅድም እንዳልኳችሁ ዋች ቪዲዮ የሚል አለ። እዚህ ጋር ቪዲዮዎችን እያያችሁ በቀላሉ ፖይንቶችን መሰብሰብ ትችላላችሁ እዚህ ጋር ማለት ነው። ከ500 በላይ መሰብሰብ ትችላላችሁ። ሌላኛው ደግሞ ጊፍት ቮቸር የሚል አለ። ይሄ አንዳንዴ ጊፍት የሚሰጣችሁ ቮቸር ማለት ነው። ሌላኛው ደግሞ እዚች ጋር እንደገባችሁ እዚህ ጋር ስቲከር ይሰጣችኋል። ያ ማለት ፍቃችሁ የምታገኙት ፖይንት ማለት ነው፣ ነፃ ነው። እሱን ክሊክ አድርጌ ላሳያችሁ። ሶ እንደዚህ ያመጣላችኋል። የኛውን ክሊክ ታደርጉትና ይሄኛው እንደዚች እንትን ትሉታላችሁ። ከዛ ለእናንተም ከዚህ በላይ ሊሰጣችሁ ይችላል። እየገባችሁ ቼክ አድርጉት። ሶ መለስና እዚህ ጋር እንደምትመለከቱት ባላንሴ ወደ 800 ሆኗል ማለት ነው። 400 የነበረው ወደ 800 ማለት ነው። እንደገባችሁ የኛው ፍሪ ጊፍት መቀበል ትችላላችሁ። ፕሌይ ጌምስ የሚል አለ እዚህ ጋር ማለት ነው። እሱን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር አግሪ እንድታደርጉ ማለት ነው። ስልካችሁ ላይ ያለውን አግሪ እንድታደርጉ ይጠይቃችኋል። አፕሊኬሽኑ ማለት ነው። አግሪ የምትለውን ክሊክ ስታደርጉት አለው ትራኪንግ የሚል ይመጣላችኋል። እዚህ ጋር ስልካችሁ ላይ ፐርሚሽን መስጠት አለባችሁ። ስለዚህ አለው ትራኪንግ የሚለውን ክሊክ ስታደርጉት ወደ ስልካችሁ ሴቲንግ ይወስዳችኋል። ከዛ በኋላ ችኛውን ኦን ታደርጉታላችሁ ማለት ነው። ኦን ካደረጋችሁ በኋላ ወደ አፕሊኬሽኑ ትመለሳላችሁ። ከዛ በኋላ እዚህ ጋር እንደዚህ ያመጣላችኋል። እዚህ ጋር ጌሙን ሌቭል አፕ ስላደረጋችሁ ሳይሆን አፕሊኬሽኑ ላይ ስለቆያችሁ ፖይንት የሚሰጣችሁ ማለት ነው። 10 ደቂቃም 20 ደቂቃም ስትቆዩ ራሱ እዛው ፋርም ያደርግላችኋል። እናንተ ውስጥ በቆያችሁት ደቂቃ የሚከፍሏችሁ አፕሊኬሽኖች ናቸው እነዚህ ማለት ነው። ሌቭል አፕ የምታደርጉት ደግሞ አሳያችኋለሁ። ይሄኛው በደቂቃዎች የሚከፍለው አፕሊኬሽን ነው። ስለዚህ እዚህ ጋር ይሄኛው ፕሌይ ነው የሚለውን ክሊክ አድርጋችሁ አፕሊኬሽኑን ኢንስታይል ታደርጉና አፕሊኬሽኑን ከፍት ማድረግ ነው ከናንተ የሚጠበቀው። ከዛ በኋላ ራሱ ቶታል አማውንቱ እስከሚሞላ ድረስ ለናንተ ፖይንት መስጠቱን አያቆሙም ማለት ነው። ስለዚህ እዚህ ጋር ቶታል አማውንቱ ይሄን ያህል ነው። በደቂቃዎች 9 ፖይንት ይሰጣችኋል። ሙሉ ደግሞ አማውንቱ 216 ኮይን ነው። ወደ ታች ስክሮል እያደረጋችሁ ቼክ ማድረግ ትችላላችሁ። እስከ 1000 ድረስም ልታገኙ ትችላላችሁ ፖይንት ማለት ነው። ስለዚህ እዚህ ያሉትን አፕሊኬሽኖች እንደዚህ ዳውንሎድ እያደረጋችሁ በጣም ቀላል ጌሞች ናቸው። ኦኬ፣ ሌላኛው ደግሞ እዚህ ጋር አፕ ታስክ የሚል አለ። ቅድም ያልኳችሁ የተለያዩ ጌሞችን ሌቭል አፕ እያደረጋችሁ ኮይን የምታገኙበት ማለት ነው። እዚህ ጋር በጣም ብዙ ሺህ ኮይኖችን የምታገኙበት ቦታ ነው ይሄኛው። ከዛ በኋላ እዚህ ጋር እንደምትመለከቱት የተለያዩ ካምፓኒዎች አሉ ከዚህ አፕሊኬሽን ጋር ፓርትነር የሆኑ ማለት ነው። ስለዚህ በእነዚህ ካምፓኒዎች ውስጥ ናቸው ያሉት አፕሊኬሽኖቹ ማለት ነው። ከነዚህ ካምፓኒዎች ጋር አንድ ጋር በመሆን
ያደረጉትን ፖይንት የሚከፍሉትን ፖይንት እዛ ጋር ማየት ትችላላችሁ። ለምሳሌ አንደኛው ክሊክ አድርጌ ላሳያችሁ። እንደምትመለከቱት እንደዚህ አድርጎ ይከፍትላችኋል። ከዛ በኋላ እዚህ ጋር እንደምትመለከቱት በጣም ብዙ ሺህ ኮይኖችን በአንድ ጌም ብቻ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት በስከ 100,000 ኮይን ድረስ ታገኛላችሁ። ከዛም በላይ መታገኙበታሉ። ወደ ታች ስክሮል እያደረጋችሁ ቼክ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት እዚህ ጋር እስከ 720,000 ኮይን ድረስ ማግኘት ትችላላችሁ ከዚህ አፕሊኬሽን ማለት ነው። በእያንዳንዱ አፕሊኬሽን በጣም ብዙ ሺህ ኮይኖች አሉ። የፈለጋችሁት ፊልተር እያደረጋችሁ የፈለጋችሁ ሌቭል አፕ እያደረጋችሁ ፖይንት መሰብሰብ ትችላላችሁ እዚህ ጋር ማለት ነው። ከዚህ ጋር መለሳለሁ። ከተመለሰን በኋላ እዚህ ጋር ደግሞ ሰርቪስ ታስክ የሚል አለ። የተለያዩ ጥያቄዎችን በመመለስ የምትሰሩት ታስኮች ናቸው። እሱን ክሊክ አደርገዋለሁ። ከዛ በኋላ እንደዚህ ያመጣላችኋል። እሱን ክሊክ አደርገዋለሁ፣ ወደ ውስጥ ያስገባኛል። ሰርቪዎች አሁን እዚህ አፕሊኬሽን ላይ ኢትዮጵያ ውስጥ አቬለብል አይደሉም። ከኢትዮጵያ ውጪ ላላችሁ ደግሞ ይመጣላችኋል ማለት ነው። ከኢትዮጵያ ውጪ ያላችሁ መስራት ትችላላችሁ፣ ጥያቄዎችን እየሰራችሁ ማለት ነው። ኢትዮጵያ ውስጥ ያላችሁ ግን አቬለብል አይደለም። ስለዚህ ሌሎቹን ታስኮች መስራት ትችላላችሁ ከዚህኛው ውጪ ማለት ነው። ሌላኛው ደግሞ እዚች ጋር ቪዲዮችን በማየት ነው። ቪዲዮችን በማየት እስከ 500 ኮይን ድረስ ታገኛላችሁ። ስለዚህ አንዴ ክሊክ አድርጌ ላሳያችሁ። በምትመለከቱት መልኩ እንደዚህ አድርጎ ማስታወቂያ ያሳያችኋል። ስለዚህ ይሄኛው ማስታወቂያ እስከሚያልቅ ድረስ ትጠብቃላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት አውት በተን ያመጣላችኋል። እሱን ክሊክ አድርጋችሁ ትወጣላችሁ ማለት ነው። ከዛ በኋላ እንደምትመለከቱት 10 ፖይንት ሰጥቶኛል ማለት ነው፣ በአንድ ቪዲዮ ማለት ነው። በአንድ ቪዲዮ በማየት 10 ፖይንት ሰጥቶኛል። ስለዚህ ከዚህም በላይ ሊሰጣችሁ ስለሚችል የተለያየ ነው ለሁሉም ሰው የሚሰጠው። ስለዚህ አሁን ላይ እኛውን የሰጠኝን እዚህ ጋር ክሌም የምትለዋን ክሊክ ታረጉትና ክሌም ታረጋላችሁ ማለት ነው ፖይንታችሁ። በዚህ መልኩ ቪዲዮ በማየት ኮይኖች መሰብሰብ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ቮቸር ነው፣ ጊፍት ቮቸር የሚል አለ። እሱን ክሊክ ታደርጉታላችሁ። ከዛ በኋላ እዚች ጋር ሬድሚ ኮዶች ይፖስታሉ በእነሱ ኦፊሻል ቻናል ላይ ማለት ነው። እነሱን ኮዶች በቴሌግራም ሊሆን ይችላል ቴሌግራማቸው ላይ ወይም ደግሞ ኢንስታግራማቸው አካውንታቸው ላይ እንደዚህ አይነት ኮዶችን ፖስት ያደርጋሉ። ከዛ በኋላ እናንተ እዚህ አምጥታችሁት ፔስት አድርጉትና ክሌም ማድረግ ነው ከናንተ የሚጠበቀው። ጊፍቶችን እንደዚህ በዚህ መልኩ መሰብሰብ ትችላላችሁ ማለት ነው። ከዚህ መለስና ደግሞ ሌሎቹን ማሳያችኋለሁ። እዚህ ጋር ስፓይን የሚል አለ። ያ ማለት 10,000 ኮይን ካላችሁ በ10,000 ኮይናችሁ ስፓይን እንድታረጉ 10,000 ኮይን ከፍላችሁ የምታገኙት ዶላር አለ። እሱን ላሳያችሁ። ክሊክ ላድርገውና እዚህ ጋር እንደምትመለከቱት የተለያዩ ዶላሮች አሉ። በፔፓል በባይናንስ $1 እስከ $5 ድረስ እዚህ ስፓይኑ ላይ አለ። እናንተ ምንድነው የምታረጉት? እዚህ ጋር 10,000 ክፈሉና ስፓይን አድርጉ የሚል ማለት ነው። 10,000 ኮይን የሰራችሁትን ኮይን ስፓይን አድርጋችሁ እዚህ ጋር ታሽከረክሩትና የሚደርሳችሁን ዊዝድሮ ታረጉታላችሁ ማለት ነው። ስለዚህ ይሄኛውን ብዙ ሪከመንድ አላረጋችሁም። ይሄኛውን ከፍላችሁ ስፓይን እንድታረጉ የሰራችሁትን ቀጥታ ዊዝድሮ ብታረጉት ይሻላል። ስለዚህ መለስና ቀደም ይሄኛውን ደግሞ ስትገቡ የምትቀበሉት ነው፣ እሱ ችግር የለውም። ሌላኛው ደግሞ እዚች ዴሊ ቼኪን አለ እዚች ጋር መሃል ላይ ማለት ነው። እዚህ ጋር ዴሊ ቼኪን በምታረጉበት ሰዓት ላይ የሚሰጣችሁ ፖይንቶች አሉ። እነዚህን እየገባችሁ ክሌም ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ያሉት በጣም ቀላል ነገር ናቸው። አሁን እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ ላሳያችሁ። እዚች ጋር እሷን ክሊክ ታደርጉታላችሁ። ከዛ በኋላ በዚህ መልኩ ያመጣላችኋል። እዚህ ጋር እንደምትመለከቱት ባይናንስ የሚል አለ ማለት ነው። እዚህ ጋር ባይናንስ ጊፍት ካርድ የሚል አለ። ሌሎቹ ደግሞ እነዚህ የተለያዩ ጌሞች ናቸው። ለጌመሮች የተባለ ነው። ጌመሮች ቶፕ አፕ ማድረግ ከፈለጉ በእነዚህ ጌሞች ላይ ቶፕ አፕ ማድረግ ትችላላችሁ፣ ጌመሮች ካላችሁ ማለት ነው። ባይናንስ አካውንት የሚለው ላይ ከገባው በኋላ እንደዚህ አድርጎ ያመጣልኛል። እዚህ ጋር እንደምትመለከቱት $5 እስከ $100 ዊዝድሮ ማድረግ ይችላል። እዚህ ጋር እንደምትመለከቱት የኮይኑ ዋጋ አለ፣ እዚህ ጋር በዶላር አለ፣ እዚች ጋር በኮይኑ ዋጋ አለ፣ እዚህ ጋር በዶላር አለ። ስለዚህ ኮይኖቹን በሞላችሁ ቁጥር እናንተ ዊዝድሮ የምታደርጉበት ዶላር እዚህ ጋር ማግኘት ትችላላችሁ ማለት ነው። በጣም ቀላል ነው። ይሄኛውን ኮይን ለመሙላት በጣም ቀላል ናቸው። ስለዚህ እናንተ እንደዛ ያርጋችሁ መስራት ትችላላችሁ ማለት ነው። አይ ሆፕ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።